እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ያው ፕሪፓሬሽን ኦፍ ኤተርን ነው። ኤተርን እንዴት ማዘጋጀት እንችላለን የሚለው ነው። የመጀመሪያው ዲሃይድሬሽን ኦፍ አልኮልን ነው። ያ ማለት አልኮልን ዲሃይድሬት በማድረግ ኤተርን ፕሪፐር ማድረግ እንችላለን። እስቲ እንየው። አልኮል undergoes dehydration in the presence of protic acid like sulfuric acid, phosphoric acid to produce alkene and ether under different condition አለ። ምን እያለን ነው እዚህ ጋር? አልኮልን በተለያዩ ኮንዲሽኖች in the presence of protic acid ባሉበት ዲሃይድሬት በምናደርግበት ጊዜ አልኪንንና ኤተርን ልናገኝ እንችላለን እያለ ነው። እዚህ ጋር እንግዲህ ፕሮቲክ አሲድ ማለት አዲስ ነገር እንዳይሆንባችሁ ፕሮቲክ አሲድ ማለት በሪአክሽን ውስጥ ሃይድሮጂንን ዶኔት የሚያደርግ አሲድ ማለት ነው። በሪአክሽን ውስጥ ሃይድሮጂንን ዶኔት የሚያደርግን አሲድ ፕሮቲክ አሲድ ብለን እንጠራዋለን። ኢቭን እንደውም ለምሳሌ በዛ በሚያካሄደው ሪአክሽን ውስጥ አንድ ሃይድሮጂንን ዶኔት የሚያደርግን አሲድ ሞኖፕሮቲክ አሲድ እንለዋለን። ሁለት ሃይድሮጂንን ዶኔት የሚያደርግን አሲድ ደግሞ ዳይፕሮቲክ አሲድ እያልን እንጠራዋለን። ስለዚህ አልኮሎችን ኢን ዘ ፕሬዘንስ ኦፍ ፕሮቲክ አሲድ ዲሃይድሬት ካረጋችሁ አልኪንና ኢተርን ልታገኙ ትችላላችሁ ማለት ነው። ፎር ኤግዛምፕል አለ ኢታኖል ኢዝ ዲሃይድሬትድ ቱ ኢቲን አት 117 ዲግሪ ሴልሺየስ ኢን ዘ ፕሬዘንስ ኦፍ ሳልፈሪክ አሲድ አለ። አሁን ለምሳሌ ኢታኖልን ኢን ዘ ፕሬዘንስ ኦፍ ሳልፈሪክ አሲድ ባለበት ኢታኖልን ዲሃይድሬት በምናደርግበት ጊዜ 170 ዲግሪ ሴልሺየስ ላይ ምን እናገኛለን? ኢቲን እናገኛለን። ያ ማለት አልኪን አገኘን ማለት ነው። እንዲሁም ደግሞ ይህንን ኢታኖል ራሱ ኢን ዘ ፕሬዘንስ ኦፍ ሳልፈሪክ አሲድ 140 ዲግሪ ሴልሺየስ ላይ ዲሃይድሬት ብናደርገው ማንን ይሰጠናል? ኢቶክሲ ኢቴን የተባለ ኢተርን ይሰጠናል። ስለዚህ በተለያየ ቴምፕሬቸር ላይ ወይ ደግሞ በተለያየ ኮንዲሽን ላይ አልኮልን ኢን ዘ ፕሬዘንስ ኦፍ ፕሮቲክ አሲድ ዲሃይድሬት ብታደርጉት ኢተርንና ወይ ደግሞ አልኪንን ልታገኙ ትችላላችሁ ማለት ነው። እሺ ሌላው the method is limited to use with primary alcohol አለ። እዚህ ጋር ምን እያላችሁ ነው? ይሄ አልኮልን ዲሃይድሬት አድርገን ኢተርን ፕሪፐር በምናደርግበት ጊዜ ማንኛውንም አልኮል ዲሃይድሬት ስላደረግነው ብቻ ኢተርን እናገኛለን ማለት አይደለም። ሶ ይሄ ሜትድ በምን የተገደበ ነው እያለን ነው? በፕራይመሪ አልኮሎች ላይ ብቻ የተገደበ ነው እያለን ነው። ስለዚህ ፕራይመሪ አልኮሎችን ብቻ ነው ዲሃይድሬት በምናደርግበት ጊዜ ኢተርን ልናገኝ የምንችለው ማለት ነው። ከዛ ውጪ እነዚህ ሰከንደሪ እና ተርሸሪ አልኮሎችን ኢን ዘ ፕሬዘንስ ኦፍ ፕሮቲክ አሲድ ባሉበት ዲሃይድሬት ብናደርጋቸው ኢተርን ልናገኝ አንችልም። ሶ እዚህ ጋር እያለን ያለው ይሄ ሜትድ በፕራይመሪ አልኮሎች የተገደበ ነው፣ ሊሚትድ የተደረገ ነው ሲለን ፕራይመሪ አልኮሎችን ብቻ ዲሃይድሬት ስናደርግ ነው ኢተርን ልናገኝ የምንችለው ማለት ነው። እዚህ ጋር ጥያቄ ይጠይቃችኋል። ምንድነው የሚለው? what is the problem አለ if we use secondary and tertiary alcohol does this method work for the sentence of both symmetrical and unsymmetrical ether አለ። እዚህ ጋር ምን እያላችሁ ነው? ሰከንደሪ እና ተርሸሪ አልኮሎችን ተጠቅመን ዲሃይድሬት ብናደርግ ችግሩ ምንድነው እያለን ነው። ወይ ደግሞ ኢተርን እናገኛለን ነው እያለን። መልሳችሁ የሚሆነው አናገኝም ነው። ለምን ከተባለ ሰከንደሪ እና ተርሸሪ አልኮሎች ዲሃይድሬት በሚያደርጉበት ጊዜ ካርበን ካታይንን ፎርም ያደርጋሉ። ካርበን ካታይን ፎርም ተደረገ ማለት ሌላ አላስፈላጊ የጎንዮሽ ሪአክሽኖችን በማካሄድ ሌላ አላስፈላጊ ኮምፓውንድን ፎርም ያደርግብናል። ስለዚህ ሰከንደሪ እና ተርሸሪ አልኮሎችን ዲሃይድሬት አድርገን ኢተርን ፕሮዲዩስ ማድረግ አንችልም። እሺ በሁለተኛነት እየጠየቃችሁ ያለው ምንድነው? does this method work for the synthesis of both symmetrical and unsymmetrical ether አለ። ምን እያላችሁ ነው? ይሄን ዲሃይድሬሽን ኦፍ አልኮልን በመጠቀም in the presence of protic acid ሲሜትሪካል እና አንሲሜትሪካል የሆኑ ኤተሮችን ፕሮዲዩስ ማድረግ እንችላለን ነው እያለን ነው። ሁለቱንም አይነት ኤተሮች ፕሮዲዩስ ማድረግ አንችልም። ፕራይመሪ አልኮሎችን in the presence of protic acid ዲሃይድሬት በማድረግ ፕሮዲዩስ ልናደርግ የምንችለው የኤተር አይነት የትኛው ነው ከተባላችሁ ሲሜትሪካል ኤተርን ብቻ ነው። ሶ አልኮልን ዲሃይድሬት በማድረግ ፕሮዲዩስ ልናደርግ የምንችለው የኤተር አይነት ሲሜትሪካልን ብቻ ነው ማለት። አንሲሜትሪካልን ፕሮዲዩስ ማድረግ አንችልም። በሌላ ወይ ነው አንሲሜትሪካል ኤተሮችን ፕሮዲዩስ ልናደርግ የምንችለው። ስለዚህ ይህንን ሁለቱን ጥያቄ በዚህ መመለስ ትችላላችሁ። ምክንያቱም እዚህ ጋር አሳያችኋለሁ ለምን አንሲሜትሪካል ኤተሮችን ፕሮዲዩስ ማድረግ እንደማንችል። እሺ አሁን ለምሳሌ ኤግዛምፕል እንውሰድ። እዚህ ጋር ይሄ
ኢታኖል አለ። ይሄ እንግዲህ እንደምታዩት ፕራይመሪ የሆነ አልኮል ነው። ሶ ይሄንን 170 ዲግሪ ሴንቲግሬድ ላይ ኢን ዘ ፕሬዘንስ ኦፍ ፕሮቲክ አሲድ ዲሃይድሬት ስናደርገው ምን እናገኛለን? ኢቲንን እናገኛለን። ሶ ቅድም እንደነገርኳችሁ አልኮልን በተለያዩ ኮንዲሽኖች ላይ ኮንዲሽኑ ነው ዲፔንድ የሚያደርገው እንደየኮንዲሽኑ አልኪንንም እንዲሁም ደግሞ ኢተርንም ፕሮዲውስ ሊያደርግልን የሚችለው ማለት ነው። አሁን ይሄ ፕራይመሪ አልኮል ደግሞ ኢታኖል በ170 ዲግሪ ሴልሺየስ ላይ ኢቲን የሚባል አልኪልን ፕሮዲውስ ያደርግልናል። ሶ ወተር ደግሞ አስ ባይ ፕሮዳክት ማለት ያው ዲሃይድሬት ማለት ሁልጊዜ ኢት ኢዝ ዘ ሪሙቫል ኦፍ ወተር ማለት ሶ አንድን ሰብስታንስ ዲሃይድሬት አረጋችሁ ማለት በዛ ኮምፓውንድ ውስጥ ያለውን ወተር ኮንተንት ሪሙቭ አረጋችሁ ማለት ሶ ሁልጊዜ ዲሃይድሬሽን ላይ በፕሮዳክት ሳይድ ምን አለ? ወተር አለ ማለት ምክንያቱም እሱን ሪሙቭ እያረጋችሁ ስለሆነ። እሺ ይህንን ኢታኖል እንደገና አሁን ደግሞ in the presence of sulfuric acid 140 ዲግሪ ሴንቲግሬድ ላይ ዲሃይድሬት ባረገው ማንን ይሰጠኛል? ዳይ ኢታይል ኤተር የሚባልን ኤተር ኮምፓውንድ ይሰጠኛል ማለት። ስለዚህ ኮንዲሽኑ ነው የሚወስነው የምትጠቀሙት ቴምፕሬቸር ይወስናል ማለት ነው። ሶ ወተር እንደምታዩ እዚህ ጋር አሁንም አስ ፕሮዳክት አለ። ሶ ሁልጊዜ አሁን እዚህ ጋር እዩ። አሁን ይሄንን ዲሃይድሬት የምታደርጉበት ጊዜ ኢተርን አገኛችሁ። ሉክ በዚህ ሳይድ CH3 CH2 ካላችሁ በፕሮዳክት ሳይድ የምታገኙት የሚሆነው ማን ነው? CH3 CH2 እንዲሁም ደግሞ ይሄው ራሱ ደግሞ በዚህ ሳይድ ይደገማል። ስለዚህ ሁልጊዜ እንደዚህ ነው ማለት ነው። ሶ ይሄ ደግሞ በዚህም ሳይድ ያለው ተመሳሳይ እንዲሆን ያደርገዋል። ሶ ሲሜትሪካል የሆነ ኤተርን ብቻ ነው በዚህ ፕራይመሪ አልኮልን ዲሃይድሬት በማድረግ የምናገኘው ኤተር ማለት ነው። ለምሳሌ አንድ ልጨምርላችሁ እዚህ ጋር CH3 OHን ይሄ ፕራይመሪ አልኮል ነው። ይህንን ዲሃይድሬት በማድረግበት ጊዜ in the presence of sulfuric acid ለምሳሌ ኮንዲሽኑን ራሱ 140 ዲግሪ ሴልሺየስ ነው ብዬ ወስድ ምንድነው የሚሆነው? CH3 O CH3 ነው ማለት ነው። በዚህ ሳይድ ያለው በዚህ ይደገማል ማለት ነው። ሶ አሁን ይሄም ምንድነው የሚሆነው? is ሲሜትሪካል የሆነ ኤተር ነው። እዚህ ጋርም CH3 CH2 OHም CH3 CH2 CH2 OHም ብታረጉ ይህንን ዲሃይድሬት የምታደርጉበት ጊዜ ኤተርን የምታገኙ ከሆነ CH3 CH2 CH2 O ይሆንና በዚሁ ሳይድ ይሄን ትደግማላችሁ CH2 CH2 CH3 ይሆናል ማለት ነው። ሶ በዚህም ሳይድ ያለው ተመሳሳይ ነው። ስለዚህ ሁልጊዜ ፕራይመሪ አልኮልን ዲሃይድሬት በማድረግ የምታገኙት ኤተር ሲሜትሪካል ኤተር ነው ማለት ነው። አንሲሜትሪካል ኤተርን በዚህ ሜትድ ፕሮዲውስ ማድረግ አትችሉም። ይህንን ነገር ማወቅ መቻል አለባችሁ ጥያቄ ላይ ልጠየቁ ስለምትችሉ ማለት ነው። ሁለተኛው አልኮልን ፕሪፐር የምናደርግበት ሜትድ ዊልያምሰን ኤተር ሴንተሳይዝ የሚባል መንገድ ነው። ዊልያምሰን ኤተር ሴንተሳይዝ የሚባል ሜትድ ነው። ኢን ዚስ ሜትድ አለ an alkali halide is made to react with an alkoxide which leads to the formation of ether አለ። በዚህ በዊልያምሰን ኤተር ሴንተሳይዝ በመጠቀም ኤተሮችን ማዘጋጀት እንችላለን። ምን በማድረግ አልኮክሳይድ አዮኖችን ከአልካሊ ሃላይዶች ጋር ሪያክት እንዲያደርጉ በማድረግ ኤተርን ፕሮዲውስ ማድረግ እንችላለን። እስቲ እንይ። እዚህ ጋር እዩ። ይሄ አልካሊ ሃላይድ ነው። አንድ አልካሊ ሃላይድ ነው። ይሄ አልካሊ ሃላይድ ከአልኮክሳይድ አየን ጋር ሪያክት በሚያደርግበት ጊዜ ምን ፎርም ያደርግልናል? ኤተርን ፎርም ያደርግልናል። ሶ ኤተርን በዚህ መንገድ ማዘጋጀት እንችላለን። ሎክ እዚህ ጋር ምንድነው ሀፕን የሚያደርገው? ይሄና ይሄ አልካሊ ሃላይድ እና አልኮክሳይድ አየን ሪያክት የሚያደርጉበት ጊዜ እቺ ኤክስ ከዚህ ሪሙቭ ትሆንና ይሄ አሩ እንዳለ ሆኖ ኦዋ እዚህ ጋር ትመጣለች። ከዛ አሩ በዚህ ሳይድ ይሆናል ማለት ነው እዚህ ጋር ያለው። እሺ እዚህ ጋር አንድ ጥያቄ ይጠይቃችኋል። can this method used for the preparation of both symmetrical and unsymmetrical ether አለ። እንግዲህ የቅድሙን የዲሃይድሬሽኑ ላይ ሲሜትሪካል አልኮልን ብቻ ነው ፕሮዲውስ ማድረግ የምንችለው ብያችኋለሁ። በዊልያምሰን ኤተር ሴንተሳይዝ ሁለቱንም ፕሮዲውስ ማድረግ እንችላለን ወይ? ያ ማለት ሲሜትሪካል እና አንሲሜትሪካል ኤተሮችን ፕሮዲውስ ማድረግ እንችላለን ወይ እያላችሁ ነው። አዎ እንችላለን። እንዴት? አሁን ለምሳሌ እዚሁ ጋር ልስጣችሁ። እዚህ ጋር አልኮክሳይድ አይናችሁ CH3 ነው ልበል። እዚህ ጋር ያለውም አልካሊ ሃላይዳችሁ CH3X ነው ልበል። አሁን ይሄ ሁለቱ ሪያክት የሚያደርግበት ጊዜ ኤክሱ ሪሙቭ ይሆናል። ፕሮዳክታችሁ ምንድነው የሚሆነው? አሩ ይሄው እዚህ ጋር አር በይ ሳይድ ይመጣል። የኔ አር አሁን እዚህ ጋር ማን ነው? CH3 ከዛስ ኦ አለ መሃል ላይ። ከዛ አሩ ይደገማል። እዚህ ጋር ያለው ማን? CH3። አሁን ይሄ
ምን አይነት ኤተር ነው? ኢዝ ሲሜትሪካል የሆነ ኢተር ነው። በዚህም ሳይድ ያለው ተመሳሳይ ስለሆነ እሺ ሲሜትሪካልን በዚህ መንገድ እንደሚቻል አረጋገጠን። እስቲ አንሲሜትሪካልንስ ፕሮዲዩስ ማድረግ ይቻላል ወይ የሚለው ነው። እሱን ለማድረግ ደግሞ ጀስት እዚህ ጋር ያለውን CH3 CH2 አድርጉት። CH3 CH2 X ቢሆን ይሄ አልካሊ ሃይላይዳችሁ፣ በዚህ ሳይድ ያለው ደግሞ CH3O። እነዚህ ሁለቱ ሪአክት የሚያደርጉበት ጊዜ ምን ታገኛላችሁ? አራችሁ ሁልጊዜ ማን ነው? ይሄ ነው CH3 CH2 ከዛስ O መሃል ላይ ይመጣል። እቺ CH3 እዚህ ጋር ትመጣለች። አሁን ይሄ አንሲሜትሪካል የሆነ ኢተር ነው። ስለዚህ በዚህ በዊሊያምሰን ኢተር ሲንተሳይዝ ሲሜትሪካልንም አንሲሜትሪካል ኢተሮችንም ምን ማድረግ እንችላለን? ፕሮዲዩስ ማድረግ እንችላለን ማለት ነው። የቅድሙ ላይ ግን ጀስት ሲሜትሪካል ብቻ ነው ፕሮዲዩስ ማድረግ የምንችለው። እነዚህ ሁለቱን መያዝ መቻል አለባችሁ። እንደ ኤግዛምፕል እስቲ እንይ። እዚህ ጋር ሎክ እዚህ ጋር ይሄ ከዚህ ጋር ሪአክት የሚያደርግበት ጊዜ ምንድነው የሚሆነው? ይሄ አልካሊ ሃላይዳችሁ ላይ ያለውን አልካሊ ግሩፕ ከኦክሲጂኑ ቱ ዘ ሌፍት ሳይድ ነው የምትጨምሩት። በዚህ በአልኮክሲ አይናችሁ ላይ ያለውን ኢታይል ደግሞ ቱ ዘ ራይት ሳይድ ነው የምትጨምሩት። ሶ አሁን ይሄ እንደምታዩት ኢዝ አንሲሜትሪካል የሆነ ኢተር ነው። ይሄኛውም ከዚህ ጋር ሪአክት የሚያደርግበት ጊዜ ይሄኛው ቱ ዘ ሌፍት ሳይድ ይጻፋል። እዚህ ጋር ያለው ደግሞ ከኦክሲጂኑ ቱ ዘ ራይት ሳይድ ይጻፋል ማለት ነው። ስለዚህ ኢተርን በሁለት መንገድ ፕሪፐር ማድረግ እንችላለን። አንደኛው ፕራይመሪ አልኮልን ዲሃይድሬት በማድረግ ነው። ሁለተኛው ደግሞ ዊሊያምሰን ኢተር ሲንተሳይዝ የሚባለው ሜትድ ማለት ነው። እሺ እንቀጥልና ሪአክሽን ኦፍ ኢተርን ያ ማለት ኢተሮች ስለሚያካሂዱት ኬሚካል ሪአክሽን ማለት ነው። የመጀመሪያው ፖይንትም እንደሚለው ኢተር አለ ሪዘምብል ሃይድሮካርበን ኢን ዘ ሬዚስታንት ቱ ኬሚካል ሪአክሽን አለ። ምን እያለን ነው? ኢተሮች ልክ እንደ ሃይድሮካርበኖች ሁሉ ለኬሚካል ሪአክሽን ሬዚስታንት ናቸው። ያ ማለት ሌስ ሪአክቲቭ ናቸው እያለ ነው። ልክ እንደ ሃይድሮካርበኖች ሌስ ሪአክቲቭ ናቸው፣ ኬሚካል ሪአክሽንን የማካሄድ ፍላጎት የላቸውም፣ ኢነርት ናቸው እያለ ነው። እሺ they do not react with oxidizing agent አለ። ሌላው ምን እያለን ነው? ከነዚህ ኦክሲዳይዚንግ ኤጀንቶች ጋር ከነ ፖታሲየም ፐርማንጋኔት አይነት ኦክሲዳይዚንግ ኤጀንቶች ጋር ሪአክሽን አያካሂዱም እያለ ነው። እንዲሁም ደግሞ ቀጥሎም ይለናል ኢተር are not affected by base however they can react with proton donor to form oxonium salt አለ። ምን እያላችሁ ነው? ኢተሮች በቤዝ አፌክት አይደረጉ ማለት ያ ማለት ኢተሮች ላይ አመጣችሁ ቤዝን ብትጨምሩበት ምንም አይነት ሪአክሽን አይካሄድም ማለት። ነገር ግን ኢተሮች ላይ ፕሮቶን ዱነር የሆኑ ያ ማለት ሃይድሮጅን አይንን ዶኔት የሚያደርጉ ሰብስታንሶች ጋር ሪአክሽን በሚያካሂዱበት ጊዜ ኦክዞኒየም የሚባል ሳልት ፎርም ያደርጋሉ እያለ ነው። ለምሳሌ ይሄ ኢተር ነው። ይሄ ደግሞ ሃይድሮጂን ዱነር የሆነ ሞሊኪዩል ነው። ሶ ከዚህ ጋር ሪአክት የሚያደርጉበት ጊዜ ኦክዞኒየም ሳልትን ፎርም ያደርጋሉ ማለት ነው። እሺ እንቀጥል። እዚህ ጋር ደግሞ ምን እያለን ነው? ሂቲንግ ዳይ አልካሊ ኢተር አለ with very strong acid like hydrogen iodide, hydrogen bromide, sulfuric acid cleaves the ether linkage አለ። ምን እያላችሁ ነው? ዳይ አልካሊ ኢተሮችን ስትሮንግ ከሆነ አሲድ ጋር ሂት በምናረግበት ጊዜ ወይ ደግሞ ሪአክሽን እንዲያካሂዱ በምናረግበት ጊዜ ኤተር ሊንኬጁ ብሬክ ያደርጋል እያለ ነው። ክሌቭ the ether linkage ማለት እቺ ኦክሲጂን ነው አይደል? በዚህኛው ሳይድ ያለውንም አልካሊ በዚህኛው ሳይድም ያለውን አልካሊ አያይዞ ያለው ማን ነው? ኦክሲጂን ነው። ሶ ይሄ ቦንድ ብሬክ ይሆናል እያለ ነው። ምን በሚሆንበት ጊዜ ዳይ አልካሊ ኢተሮችን በጣም ስትሮንግ ከሆነ አሲድ ጋር ሂት በምናረግበት ጊዜ ማለት ነው። እስቲ ይሄን ኤግዛምፕል እንይ። አሁን ይሄ እንደምታዩት ዳይ አልካሊ ኢተር ነው። ያ ማለት በሌላ አማርኛ ሲሜትሪካል የሆኑ ኢተሮችን ማለት ሲሜትሪካል የሆኑ ኢተሮችን ስትሮንግ ከሆኑ አሲዶች ጋር ሪአክት የምታደርጉበት ጊዜ ኢተር ሊንኬጁ ብሬክ ያደርጋል። ሉክ ከዚህ ጋር ሪአክት የሚያደርጉበት ጊዜ ምን ተፈጠረ? አሁን በካርበንና በኦክሲጂን መካከል ምን ነበር? ቦንድ ነበር። ያ ቦንድ ብሬክ ሆነ። ይህንን አሁን በስትራክቸር ብጽፉት እንደዚህ ነበር የሚሆነው። ሃይድሮጂን ሃይድሮጂን ሃይድሮጂን፣ ይሄ ሃይድሮጂን፣ እዚህ ጋር ሃይድሮጂን አለ፣ እዚህ ጋር ኦክሲጂን አለ፣ ከዚህ ቀጥሎ ካርበን፣ እዚህ ካርበን አለ፣ እዚህ ጋር ኤች 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 ነው። ይሄ ሰብስታንስ ማለት ስትራክቸሩ ይሄ ነው። አሁን ይሄ እንደምታዩት ሲሜትሪካል የሆነ ኢተር ነው። በሌላ አማርኛ ዳይ አልካሊ ኢተር የምንላቸው ማለት ነው። ስለዚህ እነዚህን አይነት ኢተሮች ስትሮንግ ከሆነ አሲድ ጋር ሪአክት የሚያደርጉበት ጊዜ ክሌቭ ዘ ኢተር ሊንኬጅ ያ ማለት
በካርበንና ኦክሲጂን መካከል ያለው ቦንድ ብሬክ ያደርጋል እያለ ነው። ይኸው እዚህ ጋር እንደምታዩት አሁን በዚህ በፕሮዳክት ሳይድ በካርበንና ኦክሲጂን መካከል ምንም አይነት ቦንድ የለም፣ ብሬክ ሆኗል ማለት ነው። ሶ ይህንንም ማወቅ መቻል አለባችሁ። ሶ ኤተሮች ሜንሊ ሁለት አይነት ሪያክሽን ነው የሚያካሂዱት። አንደኛ ከፕሮቶን ዶነር ከሆኑ ሰብስታንሶች ጋር ሪያክት የሚያደርጉበት ጊዜ ኦክዞኒየም የሚባል ሳልት ፎርም ያደርጋሉ። እንዲሁም ደግሞ ሲሜትሪካል ወይ ደግሞ ዳይአልካሊ ኢተር የምንላቸውን ከስትሮንግ አሲድ ጋር ሪያክት የምናደርግበት ጊዜ ኤተር ሊንኬጁ ምን ያደርጋል? ክሌቭ ያደርጋል ወይ ደግሞ ብሬክ ይሆናል ማለት ነው። ሶ ይህንን ሁለቱን ሪያክሽኖች ኤተሮች የሚያካሂዷቸው ናቸው። እሺ እንቀጥል። ኤተርስ አር ኖት አፌክትድ ባይ ሞስት ሪኤጀንት አት ሞደሬት ቴምፕሬቸር አለ። ምን እያለ ነው? አት ሞደሬት በሆነ ቴምፕሬቸር ላይ መካከለኛ በሆነ ቴምፕሬቸር ላይ ኤተሮች በሪኤጀንቶች ወይ ደግሞ አሴ ካታሊስት የምንጠቀማቸው ሰብስታንሶች አፌክት አይሆኑም እያለ ነው። እሺ እንቀጥል። ሁለተኛው ፖይንት ምን እንደሚለው ቢኮዝ ኦፍ ዜር ጉድ ሶልቨንት ፕሮፐርቲ አለ ኤንድ ጀነራል ኢነርትነስ ቱ ኬሚካል ሪያክሽን ኤተር አር ኤክሰለንት ሶልቨንት ኢን ዊች ቱ ካሪ አውት መኒ ኦርጋኒክ ሪያክሽን አለ። ምን እያለን ነው? እነዚህ ኤተሮች ጉድ ሶልቨንት ፕሮፐርቲ እንዲሁም ደግሞ ለብዙ ኬሚካል ሪያክሽኖች ሬዚስታንት ስለሆኑ ያ ማለት ኢነርት ስለሆኑ ብዙ ኦርጋኒክ ኮምፓውንዶች ውስጥ ወይ ደግሞ በብዙ ኦርጋኒክ ሪያክሽኖች ውስጥ አስ ሶልቨንት እንጠቀማቸዋለን እያለ። ስለዚህ ኤተሮች ጉድ ሶልቨንት ኮምፓውንዶች ናቸው ማለት ነው። ብዙ ኦርጋኒክ ኮምፓውንዶችን ዲዞልቭ ለማድረግ እንጠቀምበታለን። ሶ አንድ ኦርጋኒክ ኮምፓውንድ ላይ አመጣን ኤተርን በምንጨምርበት ጊዜ ያ ኦርጋኒክ ኮምፓውንድ ምን ያደርጋል? ዲዞልቭ ያደርጋል ማለት ነው። ምክንያቱም እነዚህ ኤተሮች ጉድ ሶልቨንት ፕሮፐርቲ ስላላቸው ሶ ይህንን ነገር መያዝ መቻል አለባችሁ። እንግዲህ ተማሪዎች የዛሬው ቪዲዮ ይህንን ይመስል፣ በቀጣይ ደግሞ ስለ አልዲሃይድ ኬቶን እና ካርቦክሲሊክ አሲድ ይዤላችሁ የመጣ ይሆናል። እስከዛው ድረስ ሰላም ሁኑ።